ዜና እፍፍ የድምጽ የሚታለፍላቸው ከምርጥና ቆራጥ የኢትዮጵያ ጀግና ኦላና ቶኩማ አዲስ አበባ በአዲስ አበባና ወሎ ዩኒቨርሲቲ በተካሄደው የዩኒቨርሲቲ መምህራን ስብሰባ ላይ መራሹ ወያኔ ድል ተመታ። ይህን አስመልክቶ መምህራኖች ያቀረቡት ጥያቄ መጀመሪያ ላይ ከመሰባችን በፊት የተበጀተልን በጀት ይነገረን፣ ከዛም በኋላ ስብሰባው ስንገባ ማለት ነው አስቀድመን ስብሰባ ከመከፈቱ በፊት አጀንዳው ከመነገሩ በፊት የህሊና ጸሎት ይደረግልን በሚል የቦርድ ሰብሳቢውን ቢጠይቁም የቦርድ ሰብሳቢው መልሶ ጸሎት የምናደርገው ለማን ነው ምን አስመልክተን ነው ብለው በሚናገሩበት ሰዓት በመላው ኢትዮጵያ ዙሪያ ተቃጥለው ትግልን አስመልክቶ በግፍና በመከራ የተገደሉትን ኢትዮጵያኖችን ለማሰብ የህሊና ጸሎት ይደረግላቸው በሚል ምክንያት ስብሰባ ተጀመረ ቢሆንም ነገር ግን የቦርዱ ሰብሳቢ ስብሰባው እንዳይበተን በማለት ፍራቻ ጸሎቱን ቢፈቅድም ከጸሎቱ በኋላ ድጋሜ እነዚህ የኢትዮጵያ መምህራኖች ማለት ነው አንድ ጥያቄ ጠየቁ። 5 ሚሊዮን የተበጀተልን በጀት በድርቅና በተለያዩ ጎርፎች ለተጎዱ ለህዝባችን ይመደብልን፣ ለህዝባችን በእኛ ስም ይሰጥልን። እኛ እነሱ እየተራቡ እነሱ ቤት እየፈረሰባቸው እኛ በላለን በለመባስ ዝግጁ አይደለን በማለት ቢናገሩም መንግስት ግን ይሄ ነገር በሀገራችን አልተከሰተም ብሎ ለማስተባበል ሞክርም። ይሄ ስብሰባ ከአንድም ሁለቴ ሶስቴም ተሰባ በዛ አጀንዳ ላይ ነገር ግን ይሄን ብር ለህዝባችን ይመደብልን ሲል መራሹ ወያኔ አሳፍረው ኮርኩሞ መተው መልስቷል። እንዲሁም በወያኔው ላይ የወሰኑበት ውሳኔ መራሹ ወያኔ በኢትዮጵያ ውስጥ ምንም አይነት ፓርቲ እንዲቋቋም አይፈልግም፣ ነገር ግን የሆዳሞችና ሆዳደሮች የሆኑ ሰዎች ቀምተው እንዲያድሩ ሲል ሆን ብለው የፓርቲ መፈክር ያላቸው ሰዎች እያደራጀ ህዝቡን ሲያታልል ውሏል። እንዲሁም ማለት ነው የተለያዩ ብሔረሰቦች በማለት የቀረጸው የትምህርት ካሪኩለም ብሔረሰቦችን እርስ በርስ የሚያፋጅ ሆኖ ስላገኘ ነው ይህንን ካሪኩለም ለማስተማር ፈቃደኛ አይደለንም ብለዋል። በዚህም አስከትለው ማለት ነው በኦሮሚያና በሰሜን ክልል የሚካሄደው ማንኛውንም ማፈናና ድብደባ ይህ የዩኒቨርሲቲ መምህራኖች እንደሚያወግዙት ግልጽ በሆነ አጀንዳ ለቦርድ ሰብሳቢው ገልጸዋል። በዚህም አስመልክቶ መራሹ ወያኔ ምንም እርስ ቢያጣም ስብሰባውን ከመተመሰቀ ምንም ማማጽ አልነበረውም። እንዲሁም ከምርጥና ቆራጥ ከኢትዮጵያ ጀግኖች ከውስጥ ሰርገው ያቀረቡልን መረጃ እንዲህ ይላል። ሰሞኑን ከባሩት ክፍለ ጦርና ከተለያዩ ልዩ ኃይሎች በተዘጋጁ ወታደሮች ላይ ከፍተኛ ስልጠና አድርገው የፖሊስና የፌደራል ፖሊስ ዩኒፎርም በመልበስ በአዲስ አበባ ላይ እንደሚሰማሩ መረጃ ልከውናል። ይህም ትልቁ አጀንዳ በመስቀል ክብረ በዓል ላይና በኢሬቻ ክብረ በዓል ላይ የሚደረገው ማንኛውንም የህዝብ ተቃውሞ ለማፈንና ለመግረስ የተደራጀ ልዩ ኃይል እንደሆነ ነግረናል። እነዚህ ልዩ ኃይሎች በትንሽዬ ወደ 20 የሚጠጉ ሲሆኑ ከተለያየ ክፍለ ጦሮች የተውጣጡ ብርሸለቆ ውርሶ ጦር ላይ የተለያየ ኮርስ የወሰዱና ህዝብ አድማ ለመበተን የሚጠቀሙ የተለያዩ ስልቶችን ቴክኒኮችን ጨርሰው በዝግጅት ላይ እንደሚገኙ አሳውቆናል። ይህን አስመልክቶ የምርጥና ቆራጥ ኢትዮጵያ ጀግኖች ባሉበት ለመፋለም ቁርጥ የሆነ ውሳኔም ወስነዋል። በዚህም የተነሳ መንግስት በአዲስ አበባ ዩኒቨርሲቲ ላይ ያቀረበውን እቅድ ስለከሸፈበት አዲስ አበባ ዩኒቨርሲቲ ይቀበልበት የነበረው የቅበላ ቀንና ስርዓት እንዲራዘም ሲል ወስኗል። በሶስተኛ ደረጃ ማሰማችሁ ትምህርት ሚኒስቴር እንደ አዲስ ሊዋቀር ነው ሲል ከውስጥ መረጃ ደረሰን። ትምህርት ሚኒስቴር እንደ አዲስ ሊዋቀር ነው ሲባል በደቡብ ዩኒቨርሲቲ የነበረውን ማዕከል ድጋሜ እንደሚቀየር እንደውም በተለያየ ዩኒቨርሲቲ በዲንነት ይመሩ የነበሩ ዶክተሮችና ፕሮፌሰሮች ድጋሜ የፖለቲካ ታድሶ አድርጎላቸው ወይ እንዲቀጥሉ ወይ ደግሞ ሌላ ዲኖች እንዲሾሙ ሲል የትምህርት ሚኒስቴር መዋቅር ድጋሜ ራሱን ለማደስ ዝግጁ መሆኑን አሳወቀ። ይህን አስመልክቶ ወያኔ ትልቅ አጀንዳና ትልቅ ራዕይ አንስቶ የህዝብን ስሜትና ሀሳብ ለመጨፍለቅ ቆርጦ እንደተነሳ እሙን ነው። ነገር ግን
የምርጥና ቆራጥ ኢትዮጵያ ጀግኖች በያሉበት ቢታፈሱም ቢደበደቡም ቢቆስሉም ትግላቸውን እውን ለማድረግ አሁንም እስከ መጨረሻው ደምና ህቅታ ድረስ እየተፋለሙ መሆኑን እናሳውቃለን። አሁንም ይህ ድምጽ የሚተላለፍላችሁ ከምርጥና ቆራጥ የኢትዮጵያ ጀግኖች ኦላና ቱኩማ ከማዕከላዊ አዲስ አበባ። በመቀጠል ማሰማላችሁ ማለት ነው። ቂሊንጦን በተመለከተ የተለያዩ እስረኞች በተለያዩ ቦታ ላይ ቢበተኑም ነገር ግን መንግስት አሁንም ሌሎች እስረኞችን በቂሊንጦ እያጎረ ነው። ይህን በማስመልከት ማለት ነው ወያኔ የኢትዮጵያ ንግድ ባንክ በተለያየ መንገድ ሀክ ተደረገ ሀክ ያደረጉትን ሰዎች ይዛሉ በሚል መሰረት ማለት ነው የተለያዩ ስልክ ያላቸውን ሰዎች ግለሰቦች በመፈተሽ ስልናቸው በመጣስ የተለያየ ግለሰባዊ በደል በማድረስ ላይ ይገኛል። ስለዚህም ማዕከላችን አዲስ አበባ ከፍተኛ ስጋትና የግለሰብ መብቶች የማይጠበቅበት ሀገር ሆናለች። በዚህም በማስቀጠል ማለት ነው በተለያየ ዩኒቨርሲቲዎች የሚገኙ የዩኒቨርሲቲ ተማሪዎች ሁለተኛ ዓመት 3ኛ ዓመትና 4ኛ ዓመት ተማሪዎች ማለት ነው ትምህርታቸውን ለመካተል በተለይ በትግራይ ፍቃደኛ ላለመሆናቸው ገልጸዋል። በዚህ ማስመልከቱ አብዛኛው ፍቃደኛ ለመሆንና ለመስራት ሲፈልጉት በአማራው ላይ እንዲሁም በኦሮሚያና በአዲስ አበባ ክፍል ቢመደቡ እነዚህ ተማሪዎች ትልቁ ዓላማቸውና ፍልሚያቸው ከወያኔ ጋር መሆናቸውን በግልጽ በሆነ ስሜት ጠቅሰዋል። ስለዚህ መራሹ ወያኔ ይህን አርማና ይህን ነቀፌታ ለመሻር ሲል ያዘጋጀውን ልዩ ኃይል እስከ ነፍስ ቅታ ሰዎችን ለመጨረስ እንደተዘጋጀ ቆርጥ የሆኑ ኢትዮጵያና ምርጥ ጀግናዎች አስታውቀውናል። አመሰግናለሁ። ይህ ድምጽ የሚተላለፍላችሁ ደግምላችኋለሁ ከምርጥና ቆራጥ የኢትዮጵያ ጀግኖች ኦላና ቱኩማ አዲስ አበባ።